ሰላም ቤተሰብ እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ይህ ቪዲዮ የሚሆነው አማርኛ ማንበብ ትችላላችሁ፣ ነገር ግን አማርኛ ጻፉ ስትባሉ ወደ መሬት ማውረድ ወይም ወረቀት ላይ ጻፉ ስትባሉ ቃላቶች ማለትም ፊደላቶች አልመጣላችሁ ለሚል ለናንተ መጻፍ ልምምድ ነው ማለት ነው። ሁላችሁም ከዚህ ጋር እኔ ቃላቶችን ስነግራችሁ እናንተ ደብተራችሁ ላይ ቀድማችሁ እየጻፋችሁ ከኔ ጋር መለማመድ ትችላላችሁ። እንዲሁም ደግሞ እንዴት በቀላል መንገድ እንደምትጽፉ በደንብ ነው ማያሳያችሁ። ሁላችሁም ሰብስክራይብ እና ላይክ እያደረጋችሁ ቪዲዮውን ጀምሩ እስከ መጨረሻው በደንብ ተከታተሉ። በግል መማር የምትፈልጉ ልጆች ደግሞ ከዚሁ ላይ ባለው ስልክ ደውላችሁ አገኙን። ቀጥታ አሁን ወደ ቪዲዮ። መልካም ቆይታ። ወቀ አወቀ ብለን እንጻፍ። አ ፊደል እች ነች። ወ ቀ እንግዲህ እንደምታዩቸው ሙሉዎቹ ምንም አይነት ቅጥያ የላቸውም። እነዚህ ሙሉዎቹ የመጀመሪያ ፊደላቶች ናቸው። ስለዚህ ይሄንን ብዙ አይከብድም። ወ ቀ ሶስት ድምጾች ናቸው። እንደገና ደግሞ ሶስት ውክሎች ናቸው ማለት ነው። ኦኬ እሺ። አደሰ ማለት ፈልግ እንጽፋለሁ፣ ደን እንጽፋለሁ፣ ሰን እንጽፋለሁ። ተመልከቱ። እንደመጀመሪያው ተመሳሳይ ናት። ደ መሀለኛዋ ደ ትባላለች። ከዛ እችኛዋ ሰ ትባላለች። አደሰ። ይሄንን ሁለት አይነት ሰ አለ። ስለዚህ እችኛዋን ሰ መቀየር እንችላለን። ለምሳሌ ደ ሰ በዚህኛው ማድረግ እንችላለን። ሁለቱም ሰ ስለሆነ ማለት ነው። እንደገና ደግሞ እችኛዋ ሁለት አይነት አለች። ኦኬ ለምሳሌ አደሰ በዚህኛው መጻፍ እችላለሁ እንደዚህ። ስለዚህ እችኛዋ ማንም ትባለው ትባላለች። ዜሮ አይነት ምልክቷ ማለት ነው። ትባላለች ማለት ነው። ኦኬ ሌላው ደግሞ ለምሳሌ አጠረ ማለት ፈልግ ጠረ። ይሄ ምን ይላል? አጠረ። ሶስት ናቸው እንግዲህ አጠረ። ከዛስ ጨመረ። ይሄ ምን ይላል? ጨመረ። እንግዲህ ሙሉዎች የምናያቸው ዛሬ ሙሉዎች በመጀመሪያ ድምጾች ያሉ ናቸው፣ ወይም በመጀመሪያ ፊደላቶች ማለት ነው። ምን ይላል? ጨመረ። ኦኬ ሌላው ጸለየ ማለት ፈልግ ጸለየ። ይህ ምን ይላል? ጸለየ። ወይም ደግሞ ይችኛዋን ጸን መተካት እንችላለን። ሌላ ጸ ስላለች በዚህኛው መጻፍ እንችላለን። ጸለየ ምን ይላል? ይሄ ጸለየ። ይሄኛውና ይሄኛው ተመሳሳይ ነው ማለት ነው። ስለዚህ ሁለቱም ተመሳሳይ ነው። ሁለቱ ተመሳሳይ ነው ማለት ነው። እሺ ወደ ሌሎች መሄድ እንችላለን ማለት ነው። ደረሰ። ከዚህ ላይ ቪዲዮውን ያቆማችሁ እናንተ ብትጽፉ በጣም ውጤታማ ትሆናላችሁ። ስለዚህ መጻፋችሁን እንዳትረሱ። እኛው ምን ይላል? ስለዚህ ደረሰ። ኦኬ ከዛ ፈጠነ። ፈ አለ፣ ጠ አለ፣ ነ። ስለዚህኛው ምን ይላል? ፈጠነ። እዚህ ላይ እንደምታዩት ሶስት ድምጾች ናቸው፣ ሶስትም ፊደል ናቸው። ስንጠራ ሶስቴ ነው የምንጠራው። ምንጽፋቸውም ደግሞ ሶስት ፊደላቶች፣ ሶስት ውክሎች ናቸው ማለት ነው። አሁን ተመልከቱ። ከዚህ ጋር ፈጠነ ስንል ይችኛዋን አግኝተናታል አይደል? ስለዚህ ከዚህ ጋር ነ ብለን ነው የምናነባት። አንዴ ከያዛችሁት ተመሳሳይ ነው። ሁልጊዜም ቢሆን የምትጠሩበት ድምጽ ምንም ልዩነት አይፈጥርም ማለት ነው። አሁን ይችንን ብዙ ጊዜ ቃል መሰረትንባቸው። ስለዚህ ከዚህ ላይም ተብላ ትነበባለች። አመነ በአንድ ላይ አመነ ብለን እናነባዋለን ማለት ነው። እሺ
አሁን ደግሞ ምን ብለን እንጽፋለን? ቀለጠ ቀለጠ ቀለጠ። ኦኬ። ስለዚህ ቀለጠ ብለን ስንጽፍ በእንደዚህ ነው ማለት ነው። እሺ ጠለቀ። ይሄኛውን አዙረን ስንጽፈው ከዚህ ላይ ደግሞ ወደዚህ አዙረን ብናነበው ምን አይነት ይሰጠናል? ጠለቀ። ትርጉም ስላለው እንጻፈው እስኪ። ጠለቀ። ይህ ምን ይላል ማለት ነው? ጠለቀ። ቅድም ምንድን ነበረ? ቀለጠ የሚለውን አዙረን ስንጽፈው ጠለቀ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። እሺ ጠበሰ ብንል ይችኛዋን እናደርጋታለን ማለት ነው። እናደርጋታለን። ከዛ ሰ ልብ በሉ፣ ይችኛዋ ስ ትባላለች፣ ሰ አይደለችም። ከላይ ትንሽዬ ወደ አንድ በኩል ምን አይነት ምልክት አላት? ገደም ያለች ምልክት አለቻት። ይችና ይች በደንብ ሁለቶቹንም ልጻፍላችሁ። እነዚህን ማየት ትችላላችሁ። ይች ሰ የምትባል ይች ናት። ብዙ ጊዜ ስለምትሳሳቱ ብዙ ሰዎች ሲሳሳቱ ስለማይ ነው። ይችኛዋ ሰሱ ሲ ሳ ሴ ስ ስድስተኛ ላይ የምትገኝ ፊደል ነች ይች ማለት ነው። ስለዚህ ይችንን አይደለም የምንጠቀመው፣ ቀጥ ያለችዋን ነው። ይኸው ይችኛዋ ሰ ትባላለች። ስለዚህ ስንጽፈው ይህን ጠበሰ ብለን እናነበዋለን ማለት ነው። እሺ አሁን ደግሞ ይሄኛውን ብለን ጠን እንጽፋለን። ከዛ ሰ ብናደርገው ቃል እዚሁ ላይ መመስረት እንችላለን። በጠሰ። ይኸው በን መካከል የነበረችዋን መጀመሪያ ላይ አደረግናት። የመጀመሪያዋን ደግሞ ጠን መካከል አደረግናት። ሰ ደግሞ የመጨረሻዋ እንዳለ በጠሰ ብለን ማንበብ እንችላለን ማለት ነው። እሺ ቀጣይ ደግሞ ደገመ። ይሄ ምን ይላል? ደገመ። እችኛዋ መሀለኛው ማናት? ገ ትባላለች። ኦኬ ደገመ። እሺ መለሰ ብንል መለሰ። አሁን ይሄ የሚጠቅማችሁ ፊደላቶችን በደንብ ይዛችኋቸዋል ወይስ አልያዛችኋቸውም? የመጀመሪያ ፊደላቶችን ማለት ነው። ስለዚህ በእንደዚህ በቀላል ብትለማመዱ ወደ ከባድ ለመሄድ አትቸገሩ ማለት ነው። ስለዚህ ከዚህኛው ላይ ከመጀመሪያ ፊደላቶች ላይ በደንብ መለማመድ ያስፈልጋቸዋል። ስለዚህ ይሄኛውን ምን ብለን ያነበብነው? መለሰ። ኦኬ እሺ ቀጣይ ደግሞ ጠየቀ ማለት ፈልግ ጠየቀ ይላል ማለት ነው። ይችኛዋ ጠነች፣ ከዛ መሀለኛዋ የ፣ ከዛ ደግሞ ማነች? ቀ ትባላለች ማለት ነው። ቀ ትባላለች። እሺ ከዛ ቀነሰ ማለት ፈልግስ ሙሉዎችን እያሳየዋችሁ ያለ ሶስት ፊደሎች ናቸው። ቀነሰ። ስለዚህ ይችኛዋ ቀ ትባላለች። ይቺ ነ ቅድም አይተናታል። ሰንም በተደጋጋሚ አይተናታል። ሰ ቀነሰ ብለን እንጽፋለን ማለት ነው። እሺ ጀመረ። ቀጣይ ጀመረ። ኦኬ ስለዚህ ይችኛዋ ጀ ትባላለች። ከዚህ ጋር ደግሞ መ ትባላለች። ከዛ ረ ትባላለች ማለት ነው። ጀመረ። ቀጣይ ደመረ። አሁን ሁለቶቹ እንዳልባሉበት ናቸው። መረ ከዚህኛውም መረ። ስለዚህ ልዩነቱ የትኛው ነው? ከዚህኛው ጀ ብለን የጀመርነን፣ ከዚህ ደግሞ ደ ብለን ጀመርን። ደመረ ከዛ ጀመረ። ስለዚህ ተመሳሳይ ናቸው። የመጀመሪያው ነው ብቻ ነው ልዩነቱ ማለት ነው። ኦኬ አደረ ማለት ብንፈልግ አደረ
ረ። አሁን ደግሞ የመጨረሻው ነው ተመሳሳይ፣ ሌሎቹ ይለያያሉ። የመጀመሪያው አ ነው፣ ከዛ ደ፣ ከዛ ረ። በአንድ ላይ ስናነበው አደረ አደረ የሚል ይሆናል ማለት ነው። አደረ። ኦኬ። ቀጣይ ሸለመ ሸለመ። አሁን ቅድም እንዳልኳችሁ ይችኛዋ ሽ ትባላለች። ሽ ትባላለች እንጂ ሸ አይደለችም። ሸ ማለት ይችኛዋ ናት። በደንብ ይዋቸው። ብዙዎቻችሁ ስለማትለዩዋቸው ነው እነዚህ። ይቺ ስድስተኛ ነች። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሽ የሚል ድምጽ ካለው ይችኛዋ ናት ማለት ነው፣ ጎንበስ ያለችዋ። ነገር ግን ቀጥ ያለችው ይቺ ሸ ትባላለች። ሸ ለ ከዛስ መ ሸለመ። ሌላው ጨከነ ጨከነ። ጨከነ ነ። ይኸው ጨ ይቺ ነች። ከነ ጨከነ ጨከነ። ከዛስ አመነ አመነ። አ ይቺ ነች፣ በተደጋጋሚ አይተናታል። መ ማለት ደግሞ ይችኛዋ ነት። ከዛ ነ ጨከነ ስንል ይችኛዋ ነ እንደ ጻፍናት አሁንም አመነ ስንል እንደዚህ እንጽፋታለን ማለት ነው። አመነ ይላል። ይህን ስታነቡት አመነ። ኦኬ። አሁን ደግሞ ዘገየ ማለት ፈለኩኝ። ዘገየ ምን ይላል ይሄ? ዘገየ ዘገየ። ኦኬ ዘገየ። ስለዚህ እነዚህ ሶስት ናቸው። ከዚህ ላይም ሁሉን እንደማሳያችሁ የመጀመሪያው ዘ፣ ከዛ ገ፣ ከዛ የ ዘገየ። የምታነቡት ምንጊዜም እንዳመጣጣቸው ነው። ለምሳሌ ይችኛዋን አልፋችሁ መሄድ አትችሉም፣ ይችንም ማለፍ አትችሉም። ስለዚህ እያንዳንዱን በትክክል ድምጾቹ መለየት አለበት። ይሄኛው አንድ ፊደል ነው፣ አንድ ውክል ነው፣ አንድ ድምጽ አለው ግዴታ ነው። ይሄኛው ደግሞ አንድ ውክል ነው። ስለዚህ አንድ ድምጽ ውክል ነው፣ መጥራት ያስፈልጋል። ሁሉም የራሱ ውክል ስላለው ማለፍ አይቻልም ወይም መድገም አይቻልም ማለት ነው። አሁን ደግሞ ምን ብለን እንጻፍ? ደለለ ደለለ። ምን ይላል ይሄ? ደለለ። አሁን ከዚህ ጋር ሁለት ስለሆኑ አንድ ጊዜ ብቻ ለ ማለት አይደለም፣ ሁለቱንም መጥራት አለብን። አሁን ደግሞ ከለለ ብንል ከለለ። አያችሁት አይደለ? ስለዚህ የመጀመሪያዋ ከነች፣ ከዛስ ለ ሁለቴ ነው የምንጠራው። ከለለ 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 ብለን መጥራት አለብን ማለት ነው። እሺ ሌላው ጸጸተ ብንል ለምሳሌ ጸጸተ። አያችሁት አይደለ? ስለዚህ ይህ ጸ ማለት ሁለቴ ነው። ጸጸ ሁለቴ ነው መጥራት ያለብን። ኦኬ አንዴ ብቻ ጸ ማለት የለብንም። አንዴ ብቻ ሳይሆን ሁለቴ። ጸጸተ። ገመተ ማለት ስንፈልግ ገመተ። እሺ ይሄ ገ ነው፣ ከዛ መ፣ ከዛ ተ። ገመተ ምን ይላል ይሄ? ገመተ። ከፈለ ብንል ከፈለ ከፈለ። ይህ ምን ይላል ማለት ነው? ከፈለ። የዛሬ ቪዲዮአችን ይህን ይመስል ነበረ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም በግልና በግሩፕ የምትማሩ ልጆች ከቪዲዮ መጀመሪያ ላይ ባስቀመጥኩት ስልክ የደውላችሁ አናግሩኝ። በአጭር ጊዜ ውስጥ ውጤታማ ትሆናላችሁ። በሌሎች እስከምመለስ ቻው።